እንዴት ከርማችኋል? ከደምቢዶሎ ዩኒቨርሲቲ ተወስደው ከታገቱት እንስት ተማሪዎች መካከል በመጋቢት 14 2017 ዓ.ም ኢቢኤስ ቲቪ ላይ የቀረበችው የሁላችንንም ልብ በሐዘን የሰበረችው ብርቱካን አሁንም አነጋጋሪነቷ እንደቀጠለ ነው። የቀድሞ የኢሳት ባልደረባ ጋዜጠኛ ጴጥሮስ የታጋቾቹን አባት አግኝቻቸው ነበር ይላል። ሙሉ ጽሑፉን እነሆ። ስለነዚህ ልጆች ስንጮህ የነበረው ዛሬ አይደለም። የብልጽግናና እወደ ድባይ ካድሬዎች ፋኖ አደረሰው ከምትሉት ግፍ ጋር ሂሳብ ለማወራረድ ወይ ባላንስ ለማድረግ የምትፍጨረጨሩ አእምሮ የጎደላችሁ ድኩማን ናችሁ ይላል። የቤዛን አባትና ሌሎችንም ቃለመጠይቅ አድርጌ ያቀረብኩት ፋኖ ውጊያ ሳይጀምር ነበር በባላገሩ ቴሌቪዥን። ይህ ደብዛው ጠፍቶ የነበረና ምን ውስጥ እንደገቡ ቤተሰብ ፍንጭ ማግኘት አቅቶት መንግስት ምርመራ ለማድረግ ፈቃደኛ ሳይሆን ቀርቶ ልባችን ሲደማ የነበረበት ጉዳይ ነው። አይደለም ከተፉት መካከል አንዷ ቀርቶ የልብሳቸው ጫፍ ቢገኝ እሱን አንጠልጥዬ ከመሮጥ አልመለስም። የለኔ ፐርሰናል ነው ይላል። የሰዎች ሁሉ ህመም ቢያመኝም ያሳደግኳትን ልጅ የተነጠቅኩበት ነው። የአባቷ ህመምና ሐዘን የኔም ጭምር ነው። በሰላማዊ ሰው ላይ የሚፈጸም በደል በየትም ቦታ ተቀባይነት የለውም። ነገር ግን የመንግስት ጀሌዎች የንጹሐን ደም በፈሰሰ ቁጥር ከፋኖ ጋር ለማጣጣት የምትሮጡት ሩጫ ህመምተኛ ያስብላችኋል። እኔን ፋኖን ሳታወግዝ ለማለት እናንተ መጀመሪያ ሰው ሁኑ፣ ህሊና ይኖራችሁ እያለ ይቀጥላል። ሌላው ፋኖ ከመጀመሪያውም ወደ ጦርነት ሲገባና የጦርነት አማራጭን ሲወስድ ከተቃወምኩበት ምክንያት አንዱ የጦርነት ግርግር ለገዳይ ምክንያት ስለሚሰጥ የበለጠ መከራ በህዝብ ላይ ስለሚወርድ ነው። አንድ ሳይሆን 10 ጊዜ የጦርነት አማራጭን እንደማልደግፍ ተናግሬያለሁ። ብልጽግና አዲስ ወዶ ገብ ባገኘ ቁጥር ስመዝ አልኖርም ወይም ተነቅሼው አልዞርም። የሚገርመው ፋኖ እየተዋጋም ገደለ የተባለው አማራ ክልል ሊማሩ የሄዱ ተማሪዎችን ከዩኒቨርሲቲ አግቶ አይደለም። ሆኖም የትኛውም ሰላማዊ ሰው ላይ የሚፈጸም ጥቃትም ሆነ ግድያ የጦርነት ወንጀል ነው፣ ግፍ ነው፣ ያስጠይቃል። መንግስትን ደጋግሜ እወቅሳለሁም እጠይቃለሁም። ሀገሪቱን የሚመራው ፋኖ ነው ወይስ ኦኤልኤ? አይደሉም። በግልጽ እነሱ እየመሩ ነው ብለን ከተማመንን እነሱን እንጠይቅ። አሁን ግን ሀገር እየመራ ያለውን ጦርነት ጫጫታና ትንሽ አድርጎ የሚያቀርበውን መንግስት ነው። ሰማዩም ምድሩም የኛ ነው ያለ ልጆቻችንን መጠበቅ ያልቻለውን ነው የምንጠይቀው መንግስትን ነው። መንግስት በድሮንና በከባድ መሳሪያ የሚያፈሰው የሰላማዊ ሰው ደም ይልቅ እናንተ የሚታያችሁ የፖለቲካ ትርፍ ስለሆነ ከሌላ በደል ጋር ለማስተካከል አትጋጋጡ። ገዳይ ከየትም ወገን ቢሆን ገዳይ ነው። ከግፈኛው በላይ ግፉን ሸፈኞች፣ አስተባባዮች እድሉን ብታገኙ ከዚህም የሚብስ ታደርጋላችሁ ማለት ነው። አሁን እዚህ ንትርኩን ትተን የቀሩትን ልጆች ማግኘት ይቻል እንደሆነ እንተባበር። ሞተውም ከሆነ እርማችንን እናውጣ። ደምቢዶሎ እና አካባቢ ያላችሁ ፈጣሪን የምታምኑ ሰዎች እባካችሁ የምታውቁት ፍንጭ ካለ ወይም መረጃ በዚህ አጋጣሚ ህዝብ ዳግም ትኩረት በሰጠበት ሰዓት ተባበሩና እንታደጋቸው። መንግስትም ቀዳሚ ስራውን ሳይሰራ የታገቱ ልጆችን ጉዳይ መሸፋፈል ላይ ጉልበት ከሚያባክን የቀሩትን በማፈላለግ ቢጠመድ መልካም ነው እላለሁ። ካድሬዎችም እኛን ትታችሁ ጥቂት ህሊና ካላችሁ አፋችሁን ዝጉ፣ ሰብስቡ። አበቃን። አድማስ ዜና በወቅታዊ አነጋጋሪ ጉዳዮች ላይ ትኩረቱን አድርጎ ፈጣን መረጃዎች ለተከታዮቹ ያቀርባል። ሼር፣ ላይክ፣ ሰብስክራይብ